ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ የጾም ኬክ ያለ ኦቭን በመጥበሻ የሚሰራ ነው ይዤላችሁ የመጣሁት። ያለ ወተት ያለ እንቁላል ነው የሚሰራው። ወደ አሰራሩ እንግባ። በመጀመሪያ የሚያስፈልገን ነገር 1 ኩባያ ስኳር ነው። ከዛ በመቀጠል ደግሞ 2 ኩባያ የብርቱካን ጭማቂ። ይሄ ከሌላችሁ ደግሞ ጆሊ ጁስም በጥብጣችሁ በውሃ ማድረግ ትችላላችሁ። ከዛ ወደ ማዋሃድ እንገባለን። በደንብ ካዋሃድ ነው በኋላ 1 ኩባያ ዘይት ያስፈልገናል። ዘይቱ ጨምረን ከዛ 1 ክዳን ቫኒላ አርገን በደንብ እናዋህደዋለን። በመቀጠልም ጨው ያስፈልገናል እና የብርቱካን ፍቅፋቂ። ይሄ በአምባሻም በምንም ብታረጉት ቆንጆ ነው። ቃናው በጣም ጣፋጭ ነው የሚያደርግልን እና ይሄም የግድ ካላችሁ የሎሚ ማድረግ ትችላላችሁ፣ አድርጉበት። በጣም ቆንጆ ነው የሚሆንላችሁ። በመቀጠል ኮምጣጤ ወይም አቾቶ ግማሽ ክዳን እናርግበታለን። ከዛ በደንብ ማዋሃድ ይኖርብናል። ካዋሃድ ነው በኋላ ወደ ፎርኖ ዱቄት መቀላቀል ነው የምንገባው። ይሄንን ስናረግ ደግሞ የግዴታ መነፋት አለበት፣ ምን እንደሚኖረው ስለማይታወቅ። እዚህ ጋር የተጠቀምኩት ልኬት 2 ኩባያ ከግማሽ ነው የተጠቀምኩት። እኔ ትንሽ ወፈር አድርጌዋለሁ። እናንተ ማቅጠን ከፈለጋችሁ 2 ኩባያ ማድረግ ትችላላችሁ እንደፈለጋችሁ። ከዛ እዚህ ጋር የግዴታ መግባት ያለበት ምንድነው ፓውደር ነው። ፓውደር ብትጨምሩበትም ችግር የለውም። እኔ 1 ማንኪያ ነው የተጠቀምኩት፣ ግን እናንተ መጨመር ትችላላችሁ። በጣም ጣፋጭ ነው። ጣፋጭ ሳይሆን በጣም ለስላሳ ነው የሚያደርግላችሁ። ሶፍት እንዲሆን የሚያደርገው ነገር ነው። ከዛ እኔ እዚህ ጋር ደባልቄው እንደምታዩት ወፈር ብሏል። እኔ ማቅጠን ትችላላችሁ። እዚህ ጋር እንደዚህ ቢሆንባችሁም የብርቱካን ጭማቂው ማቅጠን ትችላላችሁ፣ በውሃም ማቅጠን ትችላላችሁ። ከዛ እንደዚህ አድርገን ከዋሃድ ነው በኋላ ያው በመጥበሻ ለመጋገር መዘጋጀት ነው ያለብን። መጥበሻችን ዘይትና ዱቄት መደረግ አለበት የግዴታ፣ በታች እንዳይዝብን። ዘይታችን እንደዚህ አድርገን ከዋሃድ ነው በኋላ ዱቄት እናደርግበታለን። እኔ እዚህ ጋር የመጋገሪያው ወረቀት አልነበረኝም እና ያው በምንጽፍበት ወረቀት ነው ያደረኩት። ምንም ችግር የለውም። እኔ ከሌለኝ በዚህ ነው ማድረገው። በቤታችን ባለው ነገር መስራት ነው። ከዛ እዚህ ጋር መታ አረኩት አየሩን እንዲወጣ። ስቲክን ካላችሁ በስቲክን አርጋችሁ እንደዚህ አየሩን አውጡት። በሹካም ቢሆን በምንም ቢሆን ብቻ አየሩን አውጡት። መታ አርጋችሁ ክዳናችሁን ከድናችሁ ወደ መጋገር ነው። አሁን እዚህ ጋር የሚያስፈልገው ነገር ምድጃችሁ 6 ቁጥር አድርጋችሁ መጀመሪያ አሙቁት። ከዛ መጋገር ስትጀምሩ 3 ቁጥር ፓወር ካለው 3 ቁጥር፣ ፓወር ከሌለው ደግሞ 4 ቁጥር አርጉት። ቀስ ብሎ መብሰል አለበት ግዴታ። እንደምታዩት እኔ ከላይም ከታችም አብስየዋለሁ፣ ገልብጬው ማለት ነው። መገልበጥ ትችላላችሁ። ስትገለብጡት 5 ደቂቃ ምናምን ነው የሚያስፈልገው። በቃ ትንሽ ነው እንጂ አይ አልፈልግም አላበስለውም ካላችሁ ደግሞ ኖርማልም መጠቀም ይችላል። ምክንያቱም ከታች ሲበስል ከላይም ይበስላል መጀመሪያውኑ ማለት ነው። ከዛ እኔ እዚህ ጋር እንደምታዩት ከኋላም ከፊትም በጣም ደስ የሚል ነው የሆነው። እኔ ከእንቁላሉም ከወተት አርገህ ከምትሰራው ይልቅ ይሄንን ወድጄዋለሁ። በጣም ሶፍት ነው የሆነው። በዛ ላይ መልኩ እንደምታዩት ነው። ከፊትም ከኋላም በጣም ቆንጆ ሆኖ ነው የወጣው። እና እንደዚህ አርጋችሁ በቤታችሁ ቀለል አርጋችሁ መስራት ትችላላችሁ። ያለ ኦቭን ነው የሰራሁት እኔ። እንግዲህ እናንተም ያለ ኦቭን የለንም ብላችሁ ኬክ መስራት የተዋችሁ ሰዎች እንደዚህ አርጋችሁ መስራት ትችላላችሁ። ቪዲዮውን ከወደዳችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። በጣም አመሰግናለሁ። በቀጣይ ቪዲዮ በሌላ ምግብ አሰራር እንገናኛለን። እወዳችኋለሁ። ባይ